ማንቸስተር ከዓመታት በኋላ ራሱ ታላቁ አሸናፊው ማንቸስተር መስሎ በውድ ልጁ ካሪክ ከባላንጣዎቹ ፊት በአንድ ሳምንት ልዩነት በኩራት ሲቃኝ፣ ይህ የሊጉ አውራ አርሰናልን በቁሙ ያደነዘዘ የማይክል ካሪክ ታክቲካል ማስተርፒስ ነው። መምህሩና ደቀ መዝሙሩን በተከታታይ ያፍረከረከ አስደናቂውም ገድል ነው። ገናናው ዩናይትድ ታላቅነቱን በማያውቁ ከየትም እየመጡ ቀልደውበት በሚሊዮን ፓውንዶች ካሳ በሚባረሩ ዲስኩራሞ አጥባቂ ሸዋሸዋ የሰሩት አሰልጣኞች ስር እላፊ ሲባክን እንደከረመ ዳግም ለዓለም አረጋገጠ። የማይሸነፈው አርሰናል ከዩናይትድ ፊት መጫወት እስኪያቅተው ፈዘዘ። የማይሰበረው የመድፎ አጥርም ተሽኮረመመ። በአየር በመሬት የሚበራው መድፈኛ በገዛ ሜዳው እጅ ሰጠ። የማይሳሳተው መድፈኛም ተፍረከረከ። አርሰናል በወትሮ የሚታወቅበት ቀለሙ ለመታየት ሐሳብም ያጠረው እጅግር የሌለው ደካማ ሆኖ ታየ። ታላቁ ማንቸስተርም ከኤምሬትስ በከፍታ ቁመናው ልክ ምስጋና ለጊዜ ያለቃው ማይክል ካሪክ ይግባና ከተጠበቀው በላይ በላቀ የጨዋታ ዝግጁነት ደመቀ። ከማይክል ካሪክ ታክቲካል ማስተርፒስ እምቅ የስልጠና አቅም ጋር ዩናይትድ ዳግም በአንድ ሳምንት ልዩነት በማንቸስተር ቀለም በኩራት ከባላንጣዎቹ ፊት ዛሬም በብቃት መጫወት እንደሚችል ካሪክ እንደገና አረጋገጠ። የመድፎ የድል አርማዳ በኤምሬትስ በታሪካዊ ተቀናቃኙ ማንቸስተር ዩናይትድ እንዳይሆኑ ነው ፈራረሰ። የሊጉ አውራም በወሳኙ ጨዋታ በሜዳው አፈረ። ፎጣ ጥሎም በታሪካዊ ባላንጣው ተዘረረ። የካሪክ ዩናይትድም ከሰሜን ለንደን መድፉ መንደር አርሰናልን አፍስዞ አሳምኖ ተቆጣጥሮ በላቀ የጨዋታ ዕቅድ አንበረከከ። እንዴት ነገሩ ዓለምን ከተጠበቀው በላይ አስገረመ።